ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ቴንክ ዩ ሶ ማች አክብራችሁ ስለመጣችሁ። በጣም ብዙ ቴክኒኮች እያየሁ ነው። አመሰግናለሁ። ፈገግታችሁ በጣም ነው የሚያምረው። ቴንክ ዩ ሶ ማች። እንግዲህ ወደ ሚኒሶታ የመጣንበት ምክንያት 1000 ህፃናቶችን ለማገዝ ነው። ግን ትልቅ የተማርኩት ነገር አለ ወደ ሚኒሶታ ስመጣ። ያው እንደምታውቁት የሰፈና ሲዝን ነበረ ከጁላይ 1 እስከ 4። ወደ የሰፈና ኢቨንት ስቀላቀል ደግሞ የመጀመሪያ ጊዜ ነው። ኢቨን ካናዳ ለ7 ዓመት ብኖር አብዛኛው ጊዜ እውነቴን ነው የምላችሁ ከአብዛኛው ኢትዮጵያዊ ተነጥዬ ነው የኖርኩት እና ትልቅ የተማርኩት ትምህርት አለ። ስለዛም ትንሽ ላጋራችሁ እፈልጋለሁ። የሰፈና ኢቨንት የመሰለኝ እኔ እንግዲህ ያው ብዙ ሀበሻ ይሰበሰባል፣ ኮንሰርቶች አሉ፣ ይጨፈራል። ከዛ በኋላ ወደ ነበርክበት ትመለሳለህ ነው። በአካል ተገኝቼ የታዘብኩት ነገር ግን ትንሿን ኢትዮጵያ ነው ያገኘኋት። እቺ ትንሽ ኢትዮጵያ ምን ትመስላለች? ብዙዎቻችን ኢትዮጵያ የምናስባት ድንበር እንደሆነች ነው። ኢትዮጵያ ድንበር ሳትሆን ልባችን ውስጥ ይዘናት የምንጓዝ ፍቅር ነች። ኢትዮጵያ ሃይማኖት ብቻ ሳትሆን ትከሻችን ላይ ተሸክመናት የምንዞር መረዳዳት እና መተጋገዝ ነች። ኢትዮጵያ ብሔር ሳትሆን መንገዳችን ላይ ታምነን የምንጓዝላት ትልቅ ያደራ እንደ አንድ ኢትዮጵያዊ ብዙዎቻችን ዲያስፖራዎች በጣም ልዩነት አለን። ከራሴ ጀምሮ አስታውሳለሁ ወደ ኢትዮጵያን ሬስቶራንት ምን ሲያስፈርግ ለምን እዛም ማገኛቸው ሰዎች አይወዱኝም ብዬ ስለማሉ ሀሳቤ በአጠቃላይ ተቀየረ። ያቺ የኢትዮጵያ አደራ ያቺ ፍቅር ተመለከትኳት። የሰፈና በመጣው ጊዜ ትናንሽ ቢዝነሶች ከሁሉም ስቴት ተጉዘው ወንድሞቻቸው እህቶቻቸው ተማምነው መጥተው ሱቃቸው ከፍተው ቆሞ ሲውሉ ስመለከት ከዛ ደግሞ የሚገዛቸው ብዙ ኢትዮጵያዊ እንደሆነ ስመለከት መተጋገዝ ምን እንደሆነ ተረዳው። ኢትዮጵያዊነት ምን እንደሆነ ተረዳው። ኢትዮጵያ ፍቅሯ አሳየችን። ብዙዎቻችሁ ደግሞ እያሳያችሁ ነው አንድነት ምን እንደሆነ። እዚህ መድረክ ላይ ቆምኩበት ዋናው ምክንያት ለእነዚህ 1000 ህፃናቶች ነው። ብዙዎቻችሁ በአካል ስታገኙ አዶናይ ወንድሜ ትመስለኛለህ፣ አዶናይ ልጅ ትመስለኛለህ፣ አዶናይ ጥሩ አባት ነህ፣ ጥሩ ወንድም ነህ ትሉኛላችሁ። ይህ አዶናይ የመጣው ከእናንተ ነው። ከእናንተ ነው የመጣው። አሁን ያለኝ ስብዕና የመጣው